የመጽሐፍት ትረካ ጤና ይስጥልኝ የተከበራችሁ አድማጮች። የነበረው እንዳልነበረ የተሰኘውን ረጅም የሩሲያ ድርሰት ከዛሬ ጀምሮ በተከታታይ ክፍሎች አስደምጣችኋለሁ። ደራሲው ቺንጊዝ አይትማቶቭ ሲሆን ተርጓሚው ደግሞ ካሳ ገብረሕይወት ናቸው። ይህ ድርሰት በሶቪየት ዘመን የነበረ አንድ የከባድ መኪና ሹፌር ታሪክ ሲሆን ስለ ፍቅር፣ ስለ መስዋዕትነት፣ ከዚያም ለሥራና ለታላቅነት ወይስ ለቤተሰብ ቅድሚያ መስጠት የሚለውን ከራስ ጋር የሚደረግ ውዝግብ እንዲሁም በትዳር ውስጥ የሚያጋጥምን የታማኝነት ፈተና የሚያሳይ ታሪክ ነው። ደራሲው ቺንጊዝ አይትማቶቭ እንደ አውሮፓውያን አቆጣጠር በ1928 ዓ.ም ተወልዶ እስከ 2008 ዓ.ም እንደ አውሮፓውያን አቆጣጠር የኖረ ኪርጊዝስታን የምትባል የቀድሞ የሶቪየት ኅብረት አካል የነበረች አሁን ደግሞ ራሷን የቻለች ሀገር ሰው ሲሆን በራሽያኛም በኪርጊዝ ቋንቋም በርካታ ድርሰቶች ጽፏል። ይህ ቶሃቬን ቱሉዝ የተሰኘው ድርሰትም በተለያዩ ጊዜያት በፊልም መልኩ ተሰርቷል። ቻናላችን እንዲያድግ ላይክ፣ ሼር፣ ኮሜንት እና ሰብስክራይብ አድርጉ። በተጨማሪ ልታግዙኝ የምትፈልጉ አድማጮች ዲስክሪፕሽን ላይ የፔፓል፣ የካሻፕ እና የዜል ሊንኮች አስቀምጫለሁ። ከወዲሁ አመሰግናለሁ። እንደምትወዱት ተስፋ እያደረኩ ወደ የነበረው እንዳልነበረ ክፍል 1 ትረካ አልፋለሁ። የነበረው እንዳልነበረ። ደራሲ ቺንጊዝ አይትማቶቭ፣ ተርጓሚ ካሳ ገብረሕይወት። በትረካቱ ተዘጋጅቶ የቀረበ ክፍል 1። የጋዜጠኝነት ሙያዬ በየጊዜውና በየምክንያቱ ቲያንሻኝ ወደ ተባለው ግዛት እንድመላለስ ያደርገኝ ነበር። ከ18 ወራት በፊት ናርን በሚባለው ማዕከላዊ ግዛት በነበርኩበት ጊዜ ከዋናው መስሪያ ቤት አንድ አስቸኳይ ጥሪ ደረሰኝ። እንደደረሰኝ ወደ አውቶቡሱ ማቆሚያ እየበረርኩ በሄድም አያድርስ ነውና 1 ደቂቃም ቢሆን እንኳ እንጃ አውቶቡሱ ለትንሽ አመለጠኝ። ጉዱ መች ማምለጡ ላይ ብቻ ሆነ። የሚቀጥለው አውቶቡስ የሚነሳው ገና ከ5 ሰዓታት በኋላ ነው። ምን አባቴ ላድርግ? ቢጨንቀኝ በመጨረሻ በጭነት መኪና ለመጓዝ ወሰንኩ። ትንሽቱን ከተማ ከጀርባዬ በመተው አውራ መንገዱን ይዤ የሚመጣ መኪና እንዳለ እየተገላመጥኩ ባሻገር ወደሚገኘው ወደ ቤንዚን ማደያው ገሰገስኩ። ከጣቢያው ቆሞ ቤንዚን የሚሞላ አንድ ከባድ መኪና አየሁ። ሾፌሩ ነዳጁን ሞላልቶ የቤንዚን መያዣውን ግጣም ሲገጣጥም ስላየሁት ወደ መነሳቱ መሆኑ ከሩቁ ገባኝ። በእጅ እንደተጨበጠ ነገር እንዴት እድለኛ ነኝ! ይህስ መገኘቱ የማን ነው እያልኩ ሰማይና ምድሩን እያየሁ በማመስገን ፈጠን ፈጠን ብዬ ተጠጋሁ። በመኪናው መስታወት ላይ ሶህ የሚል በምህጻረ ቃል የተጻፉ 2 ሆሄዎች አየሁ። የሶቪየት ኅብረት ማለት ነው። እንዲህ ማለትም መኪናው የዓለምን አህጉሮች እያቋረጠ የሚጓዝ ተዘዋዋሪ መኪና ነበር ማለት ነው። ምናልባት አሁንም አመጣጡ ከቻይና ሆኖ ወደ ሪባቼ የዓለም አቀፍ ማጓጓዣ ድርጅት አማካይ ቦታ ወደ ሆነ የሚጓዝ መሰለኝ። አልተሳሳትኩም። ከዚሁ አማካይ ቦታ ወደ ፍሩንዜ ለመሄድ ምቹና ቀላል ነው። ድሮም የቦታው አመራረጥ መቼም በዚሁ መሰረት መሆን አለበት ባይ ነኝ። ሾፌሩን በቀላሉ እየተዝናናው ወንድም አሁኑኑ መነሳት ነው? እባክህ እስከ ሪባቼ ድረስ ውሰደኝ አልኩት። አንድም ነገር ሳይናገር አይኑን ተክሎ በመደመም ስሜት አየኝ። ከዚያም ወደ መኪናው ጋቢና እንደ መውጣት አለ። ተመቻችቶ ቁጭ ካለ በኋላ ጸጥታ በተመላበት መንፈስ ከዚህ በታች ያለውን ንግግር ወረወረልኝ። አይቻለኝም ጋሼ አለኝ። ማክበሩም እሱ ቢሆን ነው፣ ያገሮ ግም ይሆናል። አሁን ከምርህ እምቢ ማለት ነው? እባክህ ወደ ፍሩንዜ በአስቸኳይ እንድመጣ ስለታዘዝኩ ነው፣ ለሌላ አይደለም። በጣም የሚያስቸኩልና የሚያስፈልግ ጉዳይ ሆኖብኝ ነው እባክህ እያልኩ ውጥር አድርጌ ያስኩት። አሁንም ምንም ሳይናገር ትኩር ብሎ እያየ በአይኑ ገረፈኝ። የምትለው ገብቶኛል፣ ግን ይቅርታህንና ማንንም ቢሆን አላሳፍርም
ግራ ገባኝና በሆዴ በጋቢና ውስጥ ያለው ብቻውን ነው። መንገድም ላይ አፍ አካፍተው ነበር። ምኑን ያጋጠመኝ አልኩ። እንዲያው ይሆንልኛል በማለት ጋዜጠኛ ነኝ፣ እንደምታውቀው ስራ አስቸኳይ ነው፣ የፈለግከውን ያክል እከፍላለሁ፣ በዚህ በኩል አታስብ አልኩት። አይ ወንድም ጋሼ የገንዘብ ጉዳይ አይደለም፣ ምንም ግንኙነት የለውም ሲል ባጭሩ አቋረጠኝና የመኪናውን ጎማ ለማየት ወረድ ብሎ አየሩን ለመለካት በእግሩ መታቶ ፈታተሸውና ሌላ ጊዜ ያለ ገንዘብ በብላሽ ወስዳለሁ፣ አሁን ግን አልችልም፣ አትጨቅጭቀኝ፣ የእኛ መኪናዎች አሁኑኑ ከኋላ ይመጣሉ፣ እነሱ ይወስዱሃል፣ እኔ ግን አልችልም በማለት ቁርጥ አድርጎ ነገረኝ። ያለ ጥርጥር ጋቢናውን የጠበቀው መንገድ ላይ አንድ ከጎኑ የሚያስቀምጠው ሰው ቢኖር ነው እንጂ እንዲሁ አይደለም። ሆነም ቀረም ሌላ ምርጫ የለም፣ አንድ እድል ብቻ ነበር። እንዲህ ብዬ ጠየቅኩት። ጋቢናው ቀርቶብኝ ጭነቱ ላይ ቦታስ ትፈቅድልኝ ይሆን? አይ ይህማ ደግሞ ጨርሶ አይሆንም አለና እንደ መጨነቅ እንደ መጠበብ እያሰኘው ሰዓቱን መላልሶ ያይ ጀመር። ያልጠበቅኩት ነገር ስለነበር ግራ ገብቶኝ እዛው ቆሜ ቀረው። ቢጨንቀኝ ቤንዚን ቀጇን የሩሲያ ባልቴት ለመጠየቅ ዞር ብዬ አየኋቸው። ሴቲቱ በትንሿ መስታወታቸው አንገታቸውን አዝልቀው የእኛን ቲያትራዊ ንትርክ ከመጀመሪያ ይመለከቱ ኑረዋል። ኋላም ራሳቸውን ነቀነቁና እባክቱ አስጨቅጭቀው ቢሉኝ እሳቸው ደግሞ ምን ማለታቸው ነው? ይህ እንግዳ ነገር በማለት ነገሩ በጥብቅ ያሳስበኝ ጀመር። ሾፌሩ ሲጋራውን በአፉ አድርጎ ገና ሳያቀጣጥል ሞተሩን ቀሰቀሰው። ቁመናውና አወጣጡ ዘለግ ያለ ሆኖ ትንሽ ቢበልጠው እንጂ እድሜው ገና አፍላ ወጣት ወደ 30 ገደማ ነው። መሪውን አቀፍ ሲያደርግ አይኔ በሱ ላይ አረፈ። የእጁ ነገርና ጉልበቱ ሌላ ነው። አይኖቹም ፈዘው ቁልቁል ይመለከቱ ነበር። ማርሹን ከመለወጡ በፊት ፊቱን በእጁ ጠራረገና የሚጠብቀውን ተራራማ መንገድ አንገቱን በማስገግ አሻግሮ በአይኑ ከመተረው በኋላ አንድ ነገር እንደተረዳ ሰው ቁና በመተንፈስ አንገቱን መለስ አድርጎ ባንዴ ጭልጥ አለ። ባልቴቷ ይሄኔ ከትንሿ ቤታቸው ወጣ ብለው አይዞ አሁኑ ሌላ መኪና ይመጣልሃል፣ የሚያሰጋህ ነገር የለም፣ ታገዝ አሉኝ። ምንም መልስ አልሰጠው። የአሳዛኝ ወጣት ብዙ ችግር አለበት፣ አይፈረድበትም። ታሪኩ ረዘም ያለ ነው። ድሮ መኖሪያው እዚሁ እኛ ዘንድ ነበር። ዝርዝር ነገር ውስጥ ገብተው ለማስረዳት ቢሞክሩም አንዲት ፖቤዳ መኪና እየከነፈች ስለመጣች ለማዳመጥ እድል አላገኘውም። የፍጥነቱና ያካሄዱ ነገር ያው እንደ ሌሎቹ የቲያንሻን ሹፌሮች ክንፍ ቀረሽ ቢሆንም የዚሁ ሰውና የዚህ ዕለቱ ፍጥነት አይነት ገጥሞኝ አያውቅም። ቢሆንም ዶሎን ከተባለው መተላለፊያ ላይ ደረስንበት። ተራራውን ሰርጡን ሲታጠፍ ፍጥነቱንም ሳይቀንስ ፍሬኑንም ሳይዝ እልም ጥልቅ እያለ በማጓራት አገር ምድሩን ሲያደባልቀው ሰፋ ካለው መታጠፊያ ስንደርስ በዘዴ ቀድመን አለፍነው። ካልሆነማ አዳር ነበር። እንዳለፍነው ዞር ብዬ በመገረም ለአንድ አፍታ በጎን አየሁት። እንዲህ የሚያደርገው ምንድን ነው? ምን ቢሆን ምንስ ቢያገኝ ነው? በዚህ ቦታ በዚህ ፍጥነት ነፍሱን የሸጠ ደፋር እያልኩ ስገረም ስደነቅ በተራራ ላይ ብዙ ጊዜ እንደሚደርሰው ናዳ ከተራራው ላይ ተከነደሰና እየተንከባለለ ሲወርድ ተሰማኝ። ዝናቡም እንደ ነገሩ ይወርድ ነበር። እንደገና ስለቀረበን አሁንም በመስኮቱ በኩል አየሁት። ፊቱ መጀመሪያ እንዳየሁት አሁንም የሐዘን ስሜት እንደሰፈረበት ነው። የናዳውና የመንገዱ ነገር ከቁብ አልቆጠረውም። መደንገጥ የሚሉት ነገርማ ከየት መጥቶ? በችሎታውና በአነዳዱም ፍጹም የሆነ እምነት ይታይበታል። በጋቢናው ውስጥ እጎኑ ላይ አሁንም ማንም አልነበረም። ከናሪን እንደተመለስኩ በዚሁ በመከረኛው ሥራ ወደ ደቡባዊ ኪርጊዝ ኦሽ ወደሚባለው ቀበሌ ታዘዝኩ። መቼም የኛ ነገር ሞልቶ አይሞላ እንደ ሁልጊዜው ወደዚሁ ለመጓዝ ወደ ባቡር ጣቢያው ተፍ ስል ባቡሩ እንደ መንቀሳቀስ ሲል አየሁትና የጉር ድንብሬን ዘልዬ ጉብ አልኩበት። ወደ ክፍሌ ገባሁ። የችኮላ ነገር ነውና ልቤ ጠፍቶ ስለነበር በውስጥ የነበረው የጉዞ ጓደኛዬ ማን እንደሆነ አላስተዋልኩም። እንዲያውም እኔ ስገባ የሚያየው መስኮቱን ነበር። ብዙ መንገድ እስክንሄድም ወደ ኋላው ጭራሽ ዞር አላለም።
የምንጓዝበት ወቅት ከልጅነት ጀምሬ የማውቀውና የማደንቀው እንዲሁም አብልጬ የምወደው ልበል ኮሙዝ የሚባል በኪርጊዝ የሙዚቃ መሳሪያ የሚጫወተውን ህዝባዊ ዜማ ክፍላችን በነበረው ራዲዮ አማካኝነት በድንገት ሰማው። የማይጠገብ ዘፈን ውበትን፣ ስነ ፍጥረትን በማጠቃለል ይገልጽበታል። ለምን እንደሆነ እንጃ ይህንን ዘፈን ስሰማ ብዙ ነገር ትዝ ይለኛል። በተለይም ከፀሐይ ጥልቀት በኋላ ሲሰማ የስነ ፍጥረት ውበት ከሙዚቃው ቅኝት ጋር በተዋህዶ የሚያስተላልፈው ከነፍሱ ቋንቋ አቅልን ያስታል። አንድ ፈረሰኛ በግርማ ሞገስ ተቀምጦ ሶምሶማ እየጋለበ ርቀቱና ድካሙ በማይለካ በፊቱ ላይ በተንጣለለው ሜዳ እያንጎራጎረ ሲጓዝ የሚያገኘው ወኔና ደስታ ወለል ብሎ ይታየኛል። አፍ የሚያካፍት በሌለበት በዚህ አይነቱ ጉዞ አንድ ሰው ብቻውን ከሆነ እንደየሁኔታው እህህና ሐሳብ ወይንም ደስታ ጓደኞቹ ይሆናሉ። ጸጥ ረጭ ባለው በዚህ ወቅት የሚሰማው ድምፅ የገዛ ፈረሱ ኮቴ ብቻ ነው። በኮሙዝ የተቀኙ ጅማቶች ከነሱ በልስላሴ እየተመጠነ የሚወጣው ጣዕመ ዜማ ንጹሕ በሆነ ባልጩት ድንጋይ ላይ ሀጫ በረዶ መስሎ እንደሚወርደው ፈሳሽ ውሃ መንፈስን ይማርካል። መቼ ብቻ የኮሙዝ ቅኝት ከፀሐይ ጥልቀትና ከተራራው ጥላና ጠለስ ጋር ሲዛመድ የሚቀሰቅሰው ስሜት ሌላ አይነት ነገር ነው። የየሜዳውና የየጫካው ሳር የአበባ ዱቄት በነፋስ እየበደነ ሲታይ ራሱ ሜዳው እያንጎራጎረ ለሚጓዝ ሰው አዳማጭ መስል ጸጥ ይልና ወዲያው ደግሞ እንደነሸጠው ሰው አብሮ ብድግ ብሎ የሚዘፍን ይመስላል። ምናልባት አሁን እኛ በምናልፍበት መንገድ ይህንኑ አሁን የምንሰማውን ዘፈን እየዘፈነ ያ ፈረሰኛ አልፎበት ይሆናል። እኛው እንደምናየው የፀሐይ ጥልቀትና ውጋጋን በተራራው ላይ የተጋገረውን በረዶ ወራትና ወቅት በተፈራረቀ ቁጥር የሚታየውን የሥነ ፍጥረት ውበትና መለዋወጥ ያዩ ብዙ ሰዎች እንዳለፉ አያጠራጥርም። አዝርዕት፣ አትክልትና የወይን አጸዶች የተሞሉባቸውን እርሻዎች እያለፍን ስንሄድ ከአንድ መሸጋገሪያ ላይ ስንደርስ አንድ የፀሐይ ቃጠሎ የጠባበሰው ወጣት በጋሪዎች ላይ ድርቆሽ ጭኖ ባቡሩ እስኪያልፍ ቆም አለና እጁን በማወዛወዝና ብሩህ የሆነ ፈገግታ በማሳየት የዓለም የጤና መንገድ እንዲያደርግላቸው በባቡር ለሚሄዱ ሰዎች መልካም ምኞቱን አስተላለፈ። ዘፈኑ አሁንም አላቋረጠ። እንዲያውም ከባቡሩ ድምፅ የተስማማ መሰለ። በሙዚቃው ውስጥ የነበረው የፈረስ ግልቢያ ኮቴ ቀረና የመንኮራኮሩ እግር ሲጋጭ በድንገት ተሰማኝ። የመንገዱ ባልንጀራዬ አሁንም ፊቱን በሁለት እጆቹ ሸፍኖ ትንሿ ጠረጴዛ አጠገብ እንደተቀመጠ ነው። እኔ አሰብኩት እሱም አብሮ በለሆሳስ ድምፅ ከሬዲዮ ጋር ያንጎራጉራል ብዬ ነው። እንዲህ ካልሆንም ወይም የቀን ህልም ወይም ደግሞ አንድ ዘውትር የማይለየው ንዴትና ብስጭት ያለበት ሰው መሆን አለበት። ከሁለቱ አይዘልም ብዬ አሰብኩ። እውነትም አይነቱን ለይቶ ለመናገር ባይቻልም እንኳ ብርቱ ሐዘን እንዳለበት ተገለጸልኝ። ሌላው ቀርቶ ይህን ያህል አብረን ብንጓዝም እስካሁን የኔን መኖር ጨርሶ አልተሰማውም። ቢጨንቀኝ ፊቱን በቅጡ ለማየት በልዩ ልዩ ዘዴ ሞከርኩ። አየሁትም። ከዚህ በፊት የት እንደሆነ በትክክል ባላውቅም አንድ ቦታ አይቼዋለሁ። የት ይሆን? እጆቹም ሳይቀሩ እንዳየኋቸው ትዝ ይሉኝ ጀመር። ጠንካሮች፣ አጥንተ ሰፋፊና የፀሐይ ሙቀት የለበለባቸው እጆች። የት ነው ይህንን ሰው ያየሁት? ጨርሶ ግራ ገባኝ። ኋላ ግን አስታወስኩት። ለካስ ያኔ አላሳፍረም ያለኝ ሾፌር ኖሯል። እሱ መሆኑን ካወቅኩ በኋላ ይህን ያህል አልተጨነቅኩም። መጽሐፌን አውጥቼ ማንበብ ጀመርኩ። አሁን ባነሳለትስ? አይ ይቅር፣ ብዙ ጊዜው ነው፣ ረስቶት ይሆናል። በልማድ ሾፌሮች ሲያልፉና ሲያገድሙ ያዩትን ሁሉ ማስታወስ አይሆንላቸውም። ስንቱንስ ያስታውሱታል? ቀኑ ተጋመሰ። ንግግር የሚሉት እስካሁን ጨርሶ የለም። ሲልም እንደ መምሸት አለ። ሰውየው ሲጋራውን አወጣና ገና ሳያቀጣጥል ሳምባው የቻለውን ያክል አየር ከሳበ በኋላ በኃይል ተነፈሰ። ራሱን ቀና አድርጎ ሰው መኖሩን ባየ ጊዜ እንደ ማፈርም እንደ መገረምም አሰኘው። ትክ ብሎ አየኝ። አውቆኛልና በደሉን በማስታወስ ይቅርታ የመጠየቅ ፈገግታ እያሳየ ወንድም ጋሽ አንተ ኖረሃል አለኝ። እኔም እጄን በመስጠት ቶሎ ብዬ ጨበጥኩት። ወዴት ነው? ሩቅ ነው የምትሄደው አልኩት። የመሰልቸትና የድካም ስሜቱን እያሳየ አዎ ሩቅ ነው ብሎ ትንሽ ከቆየ በኋላ
ወደ ፓሚር ነው አለኝ። ወደ ፓሚር? መንገዳችን አንድ ነዋ። እኔም ወደ ኦሽ ነው የምሄደው። አካሄድህ ለረፍት ነው ወይስ የሥራ ዝውውር ነው? አዎ ወደዚሁ ነው። ይኸውና ሲጋራ። ገና ከመተዋወቅ ወሬና ጨዋታ ያለቀብን ይመስል ሁለታችንም ቃል ሳንተነፍስ ጸጥ ብለን እናጨስ ጀመር። የጸጥታው ነገር እንደገና አገረሸበት። ራሱን ወደ ታች ደፍቶ እንዲያው ዝም ብቻ ሆነ። ከዚያች ካየሁበት ቀን ጀምሮ ብዙ መለዋወጥ እንደደረሰበት አስተዋልኩ። ከስቷል። የፊቱ አጥንት ወጥቷል። በፊቱ ላይ የተጨማደደ መስመር በሦስት ረድፍ ተጠምጥሞበታል። ከዚህም በላይ በፊቱ ላይ የጣለበት የሐዘን ደመና እስከ መቼውም የሚለቀው አይመስልም። የጸጸት ፈገግታ እያሳየ ወንድም ጋሼ በዚያን ቀን በጣም ቅሬታ የተሰማህ መሰለኝ ሲል በድንገት ጠየቀኝ። የወዴም በወዴ አድርጌ እንዳላሳፍረው እንደማላስታውሰው ሁሉ መቼ ነው አልኩት። እሱ ግን አይ እያለ ነገሩን እንዳልረሳሁት በአስተያየቱ አረጋገጠልኝ። አሁን እውነት ረስተኸው ነው? ያኔ ምን ነው? አይ ግድ የለም ስንት ጊዜ አልፎ የለ እሱን ደግሞ ማን አስታውሶት ብለህ ነው? ሁሉም ካስታወሱትማ መንገድ ላይ ምን የማያጋጥም ነገር አለ ብለህ ነው። ለመሆኑ አንተ እንዴት ትዝ አለህ? ገርሞኛል። ብዙ ጊዜ እኔም ልበጥፉ ነኝ። እንኳንስ የኔ መሰለ ሌላም አላስታውስም። ያችን ቀን ያችን ዕለት ግን ራሴን መርሳቱ ይቀላል። ምንጊዜም አልረሳት። ምን ነው? ምን አገኘ? ብቻ አደጋ ደረሰብኝ እንዳትለኝ። አይደረግም። ቀዝቀዝ ባለ መንፈስ የዚህ አይነቱን ነገር አደጋ ብዬ መጥራቱ ያስቸግረኛል ካለ በኋላ የቁጭት ሳቅ ሳቀ። አሁን ግን ወደ ፈለግከው አገር ልወስድህ እችላለሁ። ብቻ ምን ይሆናል እንደምታየኝ እኔም አሳፋሪ ሳልሆን እንዳንተው ተሳፋሪ ሆኛለሁ። ማን ያውቃል ብለህ ነው? ያለፈበትና ያገደመበትን መንገድ ሳይወድ ሺህ ጊዜ ይመላለስበት የለ። እኔና አንተም እንዳለፈው በአንድ ምክንያት እንገናኝ ይሆናል። ራሱን እየነቀነቀ እንዲያ ከሆነ አንተ ሳትጠይቅ እየጎተትኩ ጋቢና ውስጥ አስገባሃለሁ። አንተ አሁን እኮ አይደርስ መስሎህ ልትደልለኝ ነው። ጋሼ ሙት የመደለል ጉዳይ አይደለም። ይሄ የማይታጠፍ ቃል ነው። ታየው የለ ብቻ ቀኑ ይምጣ። እሱስ ሲሆን ኧረ ለምን ያኔ ለምን እምቢ እንዳልከኝ አልገባኝም። እስቲ እውነቱን ፍርጥርጥ አድርገህ ንገረኝ። ለምን እንደሆነ ነው ማወቅ የፈለግከው አለና ፊቱ ባንዴ ተቋቆረ። ምንም ቃል ሳይተነፍስ ሲጋራውን ወጣ አድርጎ ማቀጣጠል ያዘ። እኔም ባኳኑ ደነገጥኩና አሁን ምን እንደለኝና ይህን ጥያቄ አቀረብኩለት የሚል ጸጸት ያዘኝ። እንዴት አድርጌ እንደምመልሰው ለራሴ መልሶ ግራ ገባኝ። ሲጋራውን መላልሱ በኃይል ከተረኳኮሰው በኋላ እንደመናደድ እያሰኘው ለጠየከኝ ጥያቄ ሽርሽር እንደወስደው ልጄ መንገድ ላይ ይጠብቀኝ ስለነበር ነው ዝም ብዬ ሄድኩት። ያንተው ልጅ አሁን ከምር ነው? ምን አሸሸገኝ? እንግዲያውስ ላውራለህ አለና ሌላ ሲጋራ አቀጣጠለ። እንዴት አድርጌ ላስረዳህ እንደምችል ግን እንጃልኝ አለና የያዘውን ሲጋራ ተርኩዞ ሌላ አቀጣጠለ። ኋላ ግን ቁጣው በረደለት። እንደምንም ራሱንም ለመቆጣጠር ቻለ። ነገሩን ካወጣና ካወረደ በኋላ በመጨረሻ ቁርጥ ፍርጥ ያለ መልስ ሰጠኝ። ታሪኩንም እንዲህ በማለት ይጀምረዋል። ወደ አሰብንበት አገር ለመድረስ ገና የሁለት ቀን ጉዞ ከፊታችን ተንጣሎ ስለሚጠብቀን ታሪኩን ተደላድሎ ለመስማት በቂ ጊዜ ነበረን። ከዚህም የተነሳ በመሃሉ ጥያቄ ለማቅረብ የሚሆን ለማስቸገር የሚያስቸኩለኝ ነገር ፈጽሞ አልነበረም። አንድ ሰው ቆም ቀስ እያለና ነገሩን እያብላላ ታሪኩን ለመዘርዘር ጊዜ ካገኘ ታሪኩ ያማረ ይሆናል። እስከ መጨረሻው በንግግሩ ጣልቃ እንዳልገባ ራሴን በጥብቅ ለመቆጣጠር እንደምንም ብዬ ሞከርኩ። ስለ ታሪኩና ስለ ራሱ እንዲሁም ከሱ ጋር ስለተገናኙ ሰዎች ከዚህ በፊት ሰምቼ ስለነበር ጋዜጠኛ እንደመሆኔ መጠን የሚያጥረውን ነገርና ሌላው የተመኘውን ሐሳብ እንኳን ላክልለት እችል ነበር። ግን ነገሩን ይወጣው በኋላ ተራዬን ደርስበታለሁ ብዬ በውስጤ ለራሴ የሚለውን እያሳመርኩ እስከ መጨረሻው ማዳመጡን በኋላ በጽሑፍ መልክ ማቅረቡ የተሻለ ነው የሚል ምርጫ ወሰድኩ። ኋላ ግን
ለምንስ የሰውን ታሪክ ሰው ይናገርለታል? የራሱን ታሪክ ራሱ መናገር አለበት በማለት ታሪኩን ለባለቤቱ በመተው ራሴን ገታው። ትክክለኛ ውሳኔም እንዳደረግኩ አልጠራጠርም። ለመቼውም ቢሆን ባለታሪኮች የራሳቸውን ታሪክ ራሳቸው ያወሩ ዘንድ ተዋቸው። የሹፌሩ ታሪክ። ነገሮች ሁሉ የተፈጠሩት በድንገትና በአጋጣሚ ነበር። በጊዜው ከወታደር ቤት ከተሰናበትኩ ብዙ አልቆየሁም ነበር። በተሽከርካሪ ክፍል ያገለገልኩ ሲሆን ከዛ በፊት ግን የ10 ዓመት ትምህርቴን ጨርሼ በጭነት መኪና አሽከርካሪነት ነበር የምሰራው። እድገቴ ከሙት ልጆች ግቢ ነው። የወላጆቼን ፍቅርና ጣዕም አልታደልኩትም። አሊቤክ ጃንቱሪን የተባለው ጓደኛዬ 1 ዓመት ከኔ ቀደም ብሎ ከጦር ሰራዊት ተሰናብቶ ሪባቼ በተባለው የሞተሮች ማከማቻ እንዲሰራ ተደለደለ። ኋላም ተገናኘን፣ አብረን እንሰራም ጀመር። ሁለታችንም ቲያንሻኝ ወይም ፓሚር የተባለውን ክፍለ ሀገር ለማየት የነበረን ጉጉትና ናፍቆት ለብቻው ነበር። አልቀረም፣ እንዳሰብኩትም ሆነልኝ። ከሰራተኞቹ ጋር እንድኖር ተደረገ። ገና ውሃ ያልነካት ምን የመሰለች አዲስ ዚል መኪና ሰጥተው ላኩኝ። መኪናዋን እንዴት እንደምወዳት አንተም ልብ ሳትል የቀረ አይመስለኝም። ምን አለፋ ልክ እንደ ሰው ልክ እንደ ፍጡር ነው የመሳሳላት። ከታወቁ ሞዴሎች አንዷ ነበረች። ደግሞ የሞተሯ ኃይል ረባክቱ ለብቻው ነው። እርግጥ ስለምሳሳላትም የምጭናት በመጠኑ ነበር። በተለይም በቲያንሻኝ አውራ ጎዳና ስጓዝ ታውቆ የለ የዚህ መንገድ መተጣጠፊያው አቀበቱ ቁልቁለቱ በዓለም ከታወቁት ዞርዋራ መንገዶች አንዱ ነው ይላሉ። ያውም ባይበልጥ ተራራው አናት ላይ ሲወጡ በቂ ውሃ ቢኖርም ያለ ውሃ መንቀሳቀስ አይታሰብም። ዘውትር ይዘን ነው የምንሄደው። አንድ የእንጨት በርሚል ቢጤ ከወደ ጎን ታስሮ ልብ ብለው ይሆናል ውሃ የያዘ ነበር። ካልሆነ ሞተሩ ይግልና በተንቀሳቀሱ ቁጥር እየፈላ ፍዳ ማየት ነው። ለጭነቱም ለውሃውም ለዝወርዋራ መንገድም ለሁሉም አስቦ ነው። የሚያሳዝነው በዚህ ምክንያት እንዳመጣብን መጓዝ ካልሆነ ምንም ለማድረግ የማይቻል ነገር ነው። መቼስ ተራሮች ያው ተራሮች እንደሆኑ ይኖራሉ አይደል? ስራዬን ወደው ነበር፣ እንዲሁም አገሩንም ጭምር። የሞተር መከማቻው ስፍራ የተቆረቆረው ልክ በኢስክኩል የሐይቅ ዳርቻ ላይ ነበር። ቁጥራቸው የበዛ ከየሀገሩ የተሰበሰቡ አገር ጎብኚዎች ለብዙ ሰዓት በቀላይ ውበት ተስበው ዙሪያውን በመቆም በመደነቅ ብዛት አፋቸውን ከፍተው ባየ ቁጥር የኩራት ኩራት እየተሰማኝ የኛይቱ ኢስክኩል እንዲህ ነው እንጂ ጎብኚውን ሁሉ በውበቷ አነሆለለችው የምልበት ጊዜ መኖሩን አስታውሳለሁ። ከመጀመሪያው በዚህ በተመደብኩበት የሥራ ቦታ ሁሉንም ስወደውና ሲስማማኝ ያልጣመኝና ያልወደድኩት አንድ ነገር ብቻ ነበር። የማህበራዊ እርሻ ሰራተኞች የክረምቱን ወራት አሳልፈው ከሥራ ጋር ፋታ የሌለው ትንቅንቅ እንደያዙ ስለደረስኩ ምንም እንኳ ሥራውን በትጋት የሚያጣድፉት ሆነው ቢገኙም መኪናም ሰውም ያንሳቸው ስለነበር ለእርዳታ ከኛ አንዳንዶቻችን በሥራው መሳተፍ ግድ ሆነብን። ነባሮቹም አዲስ መጪዎች በአዲስ ጉልበት ይበልጥ እንዲሰሩ የመገፋፋት ስሜት ነበራቸው። እኔም ከዚሁ ደፋ ቀና አላመለጥኩም። ከዚያም መኪናው ሲጫን ከአንድ ከተማ ወደ ሌላው ለማጓጓዝ እየከነፍኩ መሄድ ጀመርኩ። ገበሬዎቹን ለመርዳት ትዕዛዝ ሲደርሰኝ ተቀብሎ እንዲህ ከማድረግ በስተቀር ሌላ መንገድ አልነበረም። መቼስ ሾፌር ነኝ፣ ምን ይደረግ። ግን ከኔው ሕይወት ይልቅ ለመኪናዬ ሕይወት አጥብቄ አስብላት ነበር። በተረገረገች አቧራ በለበሰች ድንጋይ በመታት ቁጥር በጣም ሳቀቅላት ነበር። መቼስ የመንገዱ መጥፎነት አይጣልብህ። አንድ ቀን በዚሁ ስራዬ ወደ ማህበራዊ እርሻ ድርጅት የከብት በረት ይሰራ ስለነበር ለጣራው ክዳን የሚሆን ቆርቆሮ ለማድረስ እየበረርኩ ስሄድልህ የሄድኩበት መንደር የተቆረቆረችው ከአንድ ተራራ ስር ሆና ወደ መንደሪቱ ለመግባት ወራጅ ወንዝ ማቋረጥ የግድ ነበር። ጥሩ ወርዋሪ ከወንዙ ወደ መንደሩ ድንጋይ ቢወረውር ያደርሳል። ይኸውልህ እዚህ እንደደረስኩ የወንዙ መሸጋገሪያ ወደ መድረቁ ስለነበር ይህን ያህል አስቸጋሪ ሆኖ ስላላገኘሁት ቀስ ብዬ ስሻገር መሬቱ ስለከዳኝ መኪናይቱ ጉድባው ውስጥ በድንገት ጥልቅ አለች። መንገዱ በጭቃው ወራት እየቀደድን ስንመላለስበት ጭቃው እንደ ጠርብ ተራራ መስሎ ቆሟል። ሌላ ቀርቶ ያለማጋነን ግመል እንኳን ሊያሰምጥ ይችል ነበር ብዬ ገምታለሁ።
ወዲህ ብል ወዲያ ብል የመውጣቱ ነገር አልሳካለ። ምን ልበልህ፣ ጎማው በሙሉ ገብቶ ጨርሶ አልነቃነቅ ቢለኝ ነገሩን ከስር ለማየት መቼስ ምን አደርጋለሁ? የተወለድኩበትን ቀን ምኑንም እየረገምኩ በጭቃው ላይ መጋደሙ የግድ ነው። እንዲህ ተጋድሜ ላበላብ ስሆንና ስወዛ የሰው እርምጃ ተሰማኝ። እዛው እንደሆንኩ የጎማ ጫማ ያጠለቀ አንድ ሰው ቆሞ ታየኝ። የምሰራው ስራ ነበር እንጂ ቲያትር አይደለም። እሱ ግን እንደተገተረ እዛው ቆመበት ቀረ። ይህኔ ድምፄን ከፍ በማድረግ መንገድህን ቀጥል፣ ምን ገተረህ ብዬ እንደተኛው የአግድም ስመለከት የተንዘረፈፈ ያረጀ የቀሚስ ጫፍ ታየኝ። አይ ጌታዬ፣ እንደተለመደው ወደ መንደሩ ሰደኝ የምትል ባልቴት ቆማ ተጠብቀኛለች መስሎኝ፣ አንቱ ባልቴት፣ ይልቅስ እንዳይመሽቦ መንገዶን ይቀጥሉ፣ መጠበቁ አይጠቅሞትም፣ ያዝግሙ፣ እስኪበጅና እስኪነሳ ሙሉ ቀን ይፈጃል፣ ይበሉ ያዝግሙ አልኩኝ። እርሷ ግን ባልቴትህን ፈልግ፣ እኔ ባልቴት አይደለሁም ስትል ድምጿ እንደ ብራቅ ተሰማኝ። እኔም እየተቆጣሁ ታዲያ ምንድነሽ? ምን ልበልሽ አልኳት። ልጃገረድ ነኛ። ልጃገረድ አልኩና እዛው እንደሆንኩ እንደገና ያጠለቀችውን የዝናብ ጫማ ትኩር ብዬ ያየው የመጣ ይምጣ በማለት ቆንጂዬ ልጅ ነሽ ብዬ ጠየቅኳት። ይህኔ ለመራመድ እግሯን ብድግ ስታደርግ ከተጋደምኩበት ወደ ኋላ እየተንፏቀቅኩ ቶሎ ብዬ ወጣሁ። መልኳ፣ ደምግባቷ አቅል የምታስት ግሩም ልጃገረድ ሆና አገኘኋት። እዚህ ላይ ያለባበሷ ነገር ከጥያቄ ውጭ ነው። የሌላውን ግን ተወው። እንዲያው ለመግለጽ ያክል አወጣጧ የሰንበሌጥ ሙሽራ የመሰለ ቀጠን ያለች፣ ቅንድቦቿ የሚያማምሩ፣ በራሷ ላይ ቀይ ሻሽ ያሰረች። የልብሱ ነገር ያው እንዳልኩ ነው። ምን ይሆናል? አንድ ዘርፋፋ ካፖርት ደርባለች። ውጧታልም። ያለ ጥርጥር የአባቷ ካፖርት መሆን አለበት። ምንም ሳትናገር ሳትተነፍስ አይኗን ተክላ ስታየኝ እኔም ሳያት ብዙ ቆየን። ከታች ጭቃው ከላይ ዘይቱ ደህና አድርጎ አሳምሮኛል። አኳኋኔን አንተው ራስህ መገመት ትችላለህ። ምንም አትይ፣ ግሩም ልጅ ነሽ አልኳት። ጥሩ ጫማ ብትጫሚ፣ መልካም ልብስ ብትደርቢ ሌላ ነሽ እያልኩ ቀላለድኩባት። ምንም ሳትል ዞር ብላ ቀልጠፍ ቀልጠፍ እያለች መሄድ ያዘች። ቅድም ምን አቆማት? አሁንስ ምን አስኬዳት? በንግግር አሳዝኛት ይሆን? እንዲህ እንደማይሆን ተስፋ አለኝ። ተከተልኳት። ኋላ ግን ምን እንደማደርግ ቆም ብዬ በጥብቅ አሰብኩበት። መፍቻዎቼንና ዕቃዎቼን ከመቅጽበት ጠቀለልኩና የአባቴው ቃቢ እባክህ እርዳኝ፣ አታሳፍረኝ እያልኩ ዘልዬ ጋቢናው ውስጥ ልቅ አልኩ። ማርሹን በማቀባበል ወደ ኋላም ወደፊትም እያልኩ መኪናውን አስጓራው ጀመር። ሌላ ሐሳብም የለም። ፍላጎቴ እንድደርስባት ብቻ ነበር። ሞተሩ አለቅጥ ጮኸ። መኪናይቱም በጭቃው ላይ ተዘፍቃ ተሽከረከር ጀመር። ልጅቱም እየራቀች ሄደች። ሰው ይመስል መኪናይቱን መሄድ አለብሽ፣ መነሳት አለብሽ፣ ሰሚኛለሽ እያልኩ እንደ እብድ ጮህባት ጀመር። ያለ የሌለኝን ኃይል በማከማቸት የሞተር ኃይል መስጫውን እስከ መጨረሻው ተረገጥኩት። መኪናይቱም እያጓራች እንደ መሽከርከር ብላ በድንገት ፈትለክ ብላ ወጣች። ከዚህ ማጥ እንዲህ በቀላሉ መውጣት መቼስ ተአምር ነው። ምን ልበልህ፣ የአቦ ሰጥ ነገር ነው። እንደ ልብ መሄድና መብረር እንዴት ያለ ረፍት ነው! ከጭቃው እንደወጣው መሐረቤን አውጥቼ ፊቴን የበካከለውን ጭቃና አቧራ በማበስ ጸጉሬንም በማበጣጠር እየበረርኩ ሄጄ ደረስኩባት። ከጎኗም ቀስ ብዬ ጓዝ ጀመር። ኋላም የጋቢናውን በር ከፍቼ ልክ አብሬያት የኖርኩና የማውቃት ይመስል ነገሩም መልሶ ለራሴ አስገርሞኛል። እጄን ዘርግቼ አንገቴን ዘንበል በማድረግ መቤት ሆይ እነሆ ወደ መኪናይቱ ይግቡ አልኳት። ልጅቱ ግን አልቆመችም። ምን እንዳለች በቅጡም አልተሰማኝ። ብቻ የሆነ ነገር ታጉረመርም ነበር። እንደገና ራቅ አለች። ስንዝር ያህል ሳትርቅ ደረስኩባት። እንደፊቱ ሳይሆን አነጋገሬን ለወጥ አድርጌ በእውነቱ በጣም አዝናለሁ። ነገሩ እንዲህ የሚያስቆጣ ስላልመሰለኝ ነው። እኔ ስለማሳቅ ብዬ ያደረግኩት ነበር። ይቅርበኝና ወደ መኪናው ውጪ። ግን አሁንም ቢሆን ልጅቱ ከቁብም አልቆጠረችኝ። ዝም ብላ ሄደች። ይህኔ መኪናውን አልፌ ቆምኩና ጠበቅኳት። አጠገቤ ስትደርስ ከመቅጽበት ዱብ ብዬ መኪናውን በመክፈት እጀታውን ይዤ ቀረው። ትዕግስቷ እንዳለቀ እንዲያውም ወደ መመረሩ እንዳዘነበለች አየሁባት።
አሁንስ ምን ትል ይሆን? ምን አይነቱ ጭኮ ነው ሳትለኝ አትቀርም ብዬ ለራሴ ሰጋው። አዝናልኝም ይሁን እንጃ ነገሩ አልገባኝም። ራሷን ነቀነቀችና አንድም ቃል ሳትናገር ወደ መኪናው ዝም ብላ ገባች። አብረን እንጓዝ ጀመር። የምለው ነገር ጨርሶ ጠፋኝ። ከልጃገረዶች ጋር መነጋገር ለኔ አዲስ ነገር ሆኖብኝ አይደለም፣ ግን ምክንያቱን አላውቅም። አለወትሮዬ አንደበቴ ተዘጋ። መናገሩስ ይቅር አንዳንዴ ሰረቅ እያደረኩ በጎን አይኔ ካልሆነ ሙሉ ለሙሉ ማየቱም አልሆነልኝ። መንገዱን ትክ ብዬ እያየሁ መክነፍ ብቻ ሆነ። ጥቁር ጸጉሯ በትከሻዋ ላይ ተከምሯል። ገፋፋ ካፖርቷን አውላልቃ በእጇ ላይ ይዛዋለች። የተቀመጠችውም ቦታው እስከፈቀደላት ድረስ ከኔ በጣም ራቅ ብላ ነው። ነገሩ ገብቶኛል። ሰውነቷ ከሰውነቴ ጋር እንዳይታከክ ሆነ ብላ ያደረገችው ነገር ነበር። አይኖቿ ትክል አድርገው የሚያዩ ቢሆንም ቅሉ ሁለመናዋ ወዛምነት ያጥለቀለቃት ኮረዳ ነበረች። ልቆጣ ብትለውም ፊቷ በእጅ አይላትም፣ ሁልጊዜ ብሩህ ነው። ቀስ በቀስ እሷም እየሰረቀች ታየን ገባች። ሁለታችንም ለመስረቅ ስንቃጣ አይናችን ግጥምጥም እያለ የምናፍርበት ወቅት ነበር። አንዴ ፈገግ አለች። ፈገግታዋ አንዳች ነገር እንድናገር አበረታታኝ። ፈቃድሽ ይሁንና ከስር ገብቼ መኪናዋን ሳስተካከል የቆምሽው ለምን ነበር? እንድረዳህ ብዬ ነው የሚል መልስ ሰጠችኝ። በጣም እየሳኩ ከምርሽ ነው? ለዚህ ኖሯል? አልተሳሳትሽም፣ እውነትም ረድተሽኛል። አንቺም ባላይ ኖሮ መኪናይቱ እዛው እንደተገተረች ትውላት ነበር። ሁሌ በዚህ መንገድ ነው የምትመላለሽው? የምሰራው እዚያ ማዶ እርሻ ስለሆነ መመላለሻ መንገድ ይሄው ነው። መደሰቴን ለመግለጽ እንዴ በጣም ደስ ይላል፣ ጥሩ ነው አልኩ። ወዲያውም ራሴን ለመቆጣጠር ሞከርኩ። መንገዱ ጥሩ ነው እንዳልኩ መኪናዬ ወደ ጎና ጋደለች። በትከሻዬ ገፋ ሳደርጋት ፊቴ ከነጭነት ወደ ቀይነት በአንዴ ተለወጠ። ልጅቱም ሳቀችብኝ፣ እኔም ሳቅኩ። ሳቄን ገና ሳልጨርስ እንደ እውነቱ ከሆነ ወደዚህ እርሻ ቦታ ለመምጣት ፈቃዴ እንዳልነበረ ተናዘዝኩላት። ግን አንቺን የመሰለ በጎ ፈቃድ ያለው ረዳት የማገኝ መሆኔን ቀደም ብዬ ባውቀው ኖሮ ካለቃዬ ጋር ያላንዳች ክርክር አይኔን ሳላሽ በመጣው ነበር እያልኩ ራሴን መልሼ ለመውቀስ ያክል ወይኔ ኤልያስ እያልኩ ከፎካከርኩ በኋላ ግር እንዳይልሽ ኤልያስ ማለት እኔው ራሴ ነኝ፣ እንተዋወቅ፣ ኤልያስ እባላለሁ አልኳት። አሴል እባላለሁ። ጥሩን አስፓልት መንገድ በጀመርን ጊዜ ወደ መንደሩ መቃረባችንም በአንዴ ተገነዘብነው። ነፋሱ በመኪናው መስኮት እየገባ የአሴልን ጸጉር ይበታትንባት ጀመር። ሁለታችንም በየልቦናችን በጣም ደስ አለን። አንድ ከመሆን ሁለት መሆን የበለጠ ደስታ እንደሚሰጥ በቅጡ የገባኝ በዚያን ዕለት ነበር። ያላሰቡት ሰው፣ የማያውቁት ሰው እንዲያው በድንገት ከአንድ ሰዓት በፊት ተዋውቆ ይህን ያህል ደስታ ማትረፉ የሚገርም የሚደንቅ ነገር ሆነብኝ። እርግጥ በበኩሏ ምን እንደሚሰማት ባላውቅም ውጫዊ ፊቷ ፈገግታና ደስታ ሰፍሮባት ነበር። በጉዟችን ሳንለያይ እስከ ዘላለም እንደዚህ ለመጓዝ ብንችል እንዴት መልካም በሆነ ነበር እያልኩ ይህንኑ ሳስብ ገና ድሮ ከመንደሩ ገብተናል። እየፈራችና እየደነገጠች የምወርደው እዚህ ነው አቁምልኝ አለችኝ። እኔም ፍሬኑን እያያዝኩ የምትኖሪው እዚህ ነው ብዬ ጠየቅኳት። የባሰውን እንደ መፍራትና እንደ መደናገጥ እያደረጋት የለም ግን እዚህ ቦርግ ይሻላል። ለምን ተብሎ ምን በወጣሽ? እስከ ቤትሽ በር አደርስሻለሁ አልኩ። እምቢ ለማለት ቃቷት ነበር። ገና መልስ ሳትሰጥ መኪናውን አስነስቼ ጉዞዬን ቀጠልኩ። እባክህ እዚህ አቁምልኝ፣ አመሰግናለሁ። ምንም አይደል አልኩና እንደ ድሮ ቀልዱን ወደ ጎን በማለት ነገም እንደ ዛሬው እዛ ቦታ ረግረግ ውስጥ ገብቼ ብታየኝ ለእርዳታ ትደርሽልኝ የለ አልኳት። ለዚሁ ገና መልስ ሳትሰጠኝ የቤቷ በር በኃይል ተበረገደ። አንድ በቁጣ የነፈሩ ባልቴት ከቤቱ እየሮጡ ወጡ። አሴል የት ነበርሽ እያሉ ሲጮሁ፣ አንዳንዴም ወደ ኋላቸው ገልመጥ እያሉ አፋቸውን በእጃቸው እየዘጉ መጮህ ማጓራት ጀመሩ። እርግማኑን አወረዱባት። ምን ነው እግዚአብሔር በነቀለሽ እቴ፣ ፎር ወይጅና ልብስሽን ቀይሪ። አማቾች ቁጭ ብለው ይጠብቁሻል። እንደው ምን ባደርግሽ ይሻልሻል?
አሴል ግራ ገባት። እጇ ላይ ያንጠለጠለችው ካፖርት ዱብ ብሎ ከእጇ ላይ ወደቀ። እሱን አንስታ የእናቲቱን ትዕዛዝና ተግሳጽ በትህትና እየተቀበለች ከኋላ ተከትላቸው ወደ ቤቷ አመራች። ከበሩ ስትደርስ ዞር ብላ ለአንድ አፍታ አየችኝ። ወዲያው በሩ በኃይል ሲዘጋ ጩኸቱ አለውበት ድረስ ተሰማኝ። በቅጥር ግቢ ውስጥ የታሰሩ ፈረሶች መኖራቸውን ያስተዋልኩት ያኔ ብቻ ነው። የቤቱን ግቢ የተንጠራራው ባየው ሰው ሁሉ ግራና ቀኝ ጉድ ውር ሲል ታየኝ። ሳሞቫር ከተባለው ገደል ከሚያክለው የሩሲያ በራድ የሚወጣው እንፋሎት ወደ ሰማይ እየተነነ ይወጣል። ለምድና የክት ልብስ የለበሱ ሰዎችም ታዩኝ። እንደ አገሩ እድር የታደሙ ሰዎች ኖረዋል። የጫንኩትን ማራገፍ ስለነበረብኝ ምንም ላደርግ አልቻልኩም። ወደ ሰፈር ስደርስ ቀኑ መሽቶ ነበር። ቢመሽም ቅሉ መኪናዬን ከጠራረኳትና ካጣጠብኳት በኋላ ወደ ጋራዥ አስገባኋት። በጋራዡም ሊለወጥ የሚገባው ብዙ ነገር ስላየው ይህንኑ በመፈታተሽ በጋራዡም ውስጥ ብዙ ዘገየው። ወደ ሰፈር በመመለስበት ጊዜ በየመንገዱ ስለ ልጅቱ አጥብቄ አስብ ነበር። በመጨረሻም የልጅቱ ነገር በሁለመናዬ ተሰራጭቶ ቢያውከኝ ራሴን በራሴ እንዲህ ስል ወቀስኩት፣ መከርኩትም። ይህን ያህል ማሰቡና መሰቃየቱ ለምኑ ነው? ለምን አንጀቴ ይበላል? ምን አይነቱ ሞኝ ነኝ? እረ ለመሆኑ ምን ናት ለሚለኝ ምን እላለሁ? እጮኛ? እህት? እኮ ምን? እንዲያው እንዳጋጣሚ በመንገድ ላይ አግኝቻት በመኪና ያደረስኳት ልጅ ብቻ ነች። ታዲያ ይህ ምን ያሳስባል? ምንስ ሊሆን ይችላል? እኔ ግን አውቆ ተላምዶ እንዳፈቀረ ሰው በፍቅር ስቃይ ፍም ውስጥ የገባ ቋንጣ መስላለሁ። ይህን ያህል እሷስ ምን እንደምታስብ ምኑን አውቄ ነው? ወይም ሕጋዊ እጮኛ ይኖራት ይሆናል። እረ ምን ተይዞ ምን ውስጥ አውቆ? እንዲያውም ትዝ ላለላት ሁሉ ይችላለሁ። በየመንገዱ የምታገኘው ሹፌር ማዕት ስለሆነ ለመርሳትም አትችልም አይባልም። እንደ ተጨበጠ አድርጌ ተስፋ ለማድረግ አግባብ አይደለም። ልቦናይም ለመጨረሻ አንድ ቁርጥ ፍርጥ ያለ መልእክት አስተላለፈልኝ። እንዲህ ሲል ካልክስ ታጭታ ይሆናል። እንዲያውም በአጥር ግቢው ያየኸው መተራመስና ዝግጅት የሰርጉ ድግስ ሊሆን ይችላል። ታዲያ አንተ ማን ይሏል? ከወዴት እስከተፋልክ? ነገሩን ዋጣ አድርገህ እንደ ወትሮ ፍቅርህ ወደ ሥራ ይሁን። ሌላውን ግን በጊዜው መተው ያዋጣል። ቢሆንም ለራሴ እንዲህ ያልኩ በመክርም ችግሩ አልተቃለለልኝም። እንዲያውም የባሰውን ትዝ ትለኝ ጀመር። በጋራዥ ውስጥ የምሰራው የማደርገው ነገር ጠፋ። መኖሪያችን ብዙ ሳቅ፣ ብዙ ካታና ለመዝናኛ የተፈጠረ ነገር ሁሉ ነበረበት። ቢሆንም እግሬ አልላወስ አለ። ብቸኝነቱን መረጥኩ። ሁለት እጆቼን ራሴ ላይ አስደግፌ በእርጥብ መሬት ተንጋልያለሁ። ጃንታይ ባጠገቤ በነበረው የጋራዥ ጉድጓድ ውስጥ ሆኖ መኪናውን ከስር እያየ ሲያበጃጅ ሳለ አንገቱን በድንገት ብቅ አድርጎ መለስ ካለ በኋላ በቀስታ ሲስቅ ተሰማኝ። ወዲያውም በተራራው ቀን ምን ልምታ ያለ ባክ አለኝ። እኔም ቀበል አድርጌ ገንዘብ አልኩት። ይህን ማለቴ ልጁ የገንዘብ ወዳድ ስለነበር መሸርደዴ ነው። አለቅጥ ገንዘብ ወዳድ ስለነበር ልጁን አልወደውም ነበርና ነው። ከዚህም በላይ በጠባዩ ተንኮልና ቅናት አጣምሮ የዘላለም ገንዘቡ ያደረገ ሰው ነው። በሰራተኞቹ መኖሪያ መኖር ሲገባው ከአንድ ሴት ቤት ተከራይቶ በደባልነት ይኖር ነበር። እንደሰማነውም አገባሻለሁ የሚል ተስፋ ሰጥቷታል ይባላል። እርግጥ ጋብቻው አምሮት ሳይሆን ባለቤትና ባለርስት ለመሆን ብሎ ነው። ከልብ ስለምጠላው ጀርባዬን ሰጥቼው እንደተጋደምኩ ሌሎቹ ባልንጀሮቻችን በቧንቧ ውሃ አጠገብ ሆነው እየተራጩ ያውካኩና ይጫወቱ ጀመር። በዚህ ጊዜ እንደ ጀት የሚጮህ ድምፅ ተሰማኝ። መብረቅ ምስጋኝ ሳው ዞር ብዬ ባይ ለካስ ካዲቻ ኖራለች። ካዲቻ ማለት ወደ የሥራችን የምታሰማራን አለቃ ቢጤ ነች። ካዲቻ ሰዎች ሁሉ አይናቸውን እንደሚጥሉባትና እንደሚያደንቋት ይሰማት ነበር። ስለዚህ በምትራመድበት ጊዜ ቄንጥ በተሞላበት ግርማ ሞገስ የሰዎቹን አይን ለመማረክ በልዩ አኳኋን ትራመድ ነበር። በሩቅ የሚያደንቅ እንጂ የሚጠጋትና የሚነካት ሰው የለም። ጠባይዋ አንዴ እሳት አንዴ በረዶ ነው። እሷ ዘንድ ለመጠጋት ልዩ ብርታት ይጠይቃል። የፀጉር መያዣዋን ባፏ አድርጋ ፀጉሯን እያበጃጀች ፈገግ ትለዋለች። ሰዎቹ ውሃ ለመርጨት ቢከጅሉም ቅሉ በመኪና ላይ የነበረው ሰው ይህን ድርጊት ለመፈጸም አልደፍር አለ።
እኔ ብሆን ግን ባለቀኳትም ነበር። በተለይም በተጠራቀመ ውሃ ውስጥ ከራስ እስከ እግሯ በነከርኳት። እሷም እንዲያው ስታብል ካልሆነ እንዲህ ቢደረግ ባልጠላችሁም ነበር። መቼ አጣሁትና። እኔን ሁልጊዜ የምታየኝ ከሌሎቹ በተለየ አኳኋን ነበር። በሌሎቹ ላይ የማታሳየው ስሜት ከኔ ጋር በተገናኘን ቁጥር እንደ መሳቅም እንደ መደሰትም ያሰኛታል። አይ አንቺ ነገር እያልኩ ያ የምትወደው ጸጉሯን ስነካካላት ደስታዋ ሌላ ነው። እሷ ላይ የምወደው አንድ ጥሩ ነገር አለ። ይኸውም እኔ የምፈጽመው ማንኛውም ስህተት አይታያትም። የኔ ጥፋት ቢሆንም የራሷ በማድረግ ማሳለፍ ትወድ ነበር። አንዳንዴ ሲኒማም አብረን የምንሄድበት ጊዜ ነበር። ስትመለስም ቤቷ ወደ ቤቴ መሄጃ ላይ ስለነበር ሁልጊዜ ቤቷ ድረስ ሸኛት ነበር። ጓደኞቻችንን ሁሉ በትንሽቱ መስኮት ስታነጋግራቸው፣ እኔን ግን የሚከለክለኝ ነገር አልነበረም። በቀጥታ ወደ ቢሮዋ ገባ ነበር። እነሱ እንዳሻቸው ይሁን፣ እኔ ግን ቁብ አልነበረኝም። ሰውየውን በትዕዛዝ መልክ እባክህን ይህን ስራህን ተው እያለች ጸጉሯን መልሳ በጃጀችው። እሱም ታዛዥ ነኝ በማለት ትዕዛዟን በቀልድ መልክ ተቀበለው። ካዲቻ ወደ ጋራጁ ገብታ በጃንታይ መኪና አጠገብ ደገፍ ብላ ወዲያና ወዲህ በዓይኗ ስትፈቅድ የምትሻው ሰው መኖሩ ይታወቅባታል። ጋራጁ በሰሌን ለሁለት ተከፍሎ የተጋረደ ስለነበር በመጀመሪያ እኔን አላየችኝም። ጃንታይ ይህኔ ካለበት ጉድጓድ አንገቱን ብቅ አድርጎ በመለማመጥ የኔ ወይዘሮ፣ የኔ ቆንጆ፣ ታዲያስ እንደምን አለሽ አላት። ጃንታይ ነህ እንዴ? አንተ ኖረሃል? በጉድጓድ ውስጥ ሆኖ እግሯን ትክ ብሎ ሲመለከት እንደ መበሳጨት እያለች ይህን ቀልድህን ወዲያ በል እያለች በእግሯ ጫፍ አገጩን መታ አደረገችው። ሌላ ሰው ቢሆን በተቆጣ፣ ጃንታይ ግን ግድ የለውም። የሳመችው ይመስል በጣም እየተደሰተ መልሶ ከጉድጓድ ውስጥ አስገባው። እኔን ያየችኝ ይህኔ ነበር። ኤልያስ ተጋድመሃል፣ ረፍት ላይ ነህ እንዴ? ኧረ እንዴት እንደሚመች ባየሹ! በጥጥ ክምር አልጋ ላይ የተኙ ይመስላል። በተጋረደው ሰሌም በኩል ተጠግታ እያየች አሁኑኑ ወደ ቢሮ እንድትመጣ የሚል ትዕዛዝ አሰማችኝና ሄደች። እሺ ታዛዥ ነኝ ብዬ ብድግ ስል ጃንታይ ከወደ ጉድጓዱ አንገቱን አስግጎ እያየኝ ጥሩ ናት አለኝ። እንዴ እንዴታ? ጥሩ እንጂ ቢሆንም እንዲህ ያለውን አንተ አታገኘው አልኩት። አነጋገሬ ለጠብ ነበር። ዝም ይላል ብዬም አላሰብኩት። ጠብ የሚሉት ነገር አልወድም፣ ግን ከሱ ጋር ብደባደብም አልጠላም። እግዚአብሔር ይስጠውና የዚያን ዕለት ምን እንደሆነ እንጃ ነገሩን ችላ አለው። ግን እንዲህ አለኝ፣ ግድ የለም በመጨረሻው እንዴት እንደሚሆን እናያለን። ምን አስቸኮለን? እንደተባልኩት ወደ ቢሮ ሄድኩ። ምን ዋጣት? በቢሮው ውስጥ ጨርሶ ሰው የሚሉት ነገርም አልነበረ። ለመውጣት ዞር ስል ግንባር ለግንባር ለመጋጨት ትንሽ አመለጥን። ለካ ከመዝጊያው በኋላ አውቃ ተለጥፋ ኖሯል። አይኖቿን እንደ መዝጋት እያለች ስልምልም አለች። የትንፋሿ ወላፈን አንዴ ፊቴን ላፈው። ከአቅሜ በላይ ሆነ። አልቻልኩም። ሰውነቴ ከቁጥጥሬ ውጭ ሆኖ የኔም ፊት ጠጋ አለ። ግን አንድ አፍታም አልቆየ። መለስ አደረግኩት። በወንድ ልጅ በኩል ይህ እንግዳ ነገር ነው። ግን አሴልን የከዳኋት ሆኖ ከመቅጽበት ስለተሰማኝ እንደምንም ራሴን በመቆጣጠር ጅማቶቼ እንደተገታተሩ ወደ ቢሮ የተጠራሁት ለምን ኖሯል አልኳት። ምንም ሳትል ፈዛ እንደቆመች ፊት ፊቴን ታይ ጀመር። በማያቋርጠው ዝምታዋ ትዕግስቴ ወደ ማለቁ ስለተጠጋ እንግዲያውስ ብዬ ወደ መውጣቱ ስቃጣ በተጎዳ ስሜት እንደማስተውለው የጓደኝነት ዝንባሌም ያለህ አይመስልም፣ ወይም አንድ ትዝ የሚልህና የምታስበው ነገር አለ ማለት ነው ብትለኝ ግራ ገባኝ። በምን አወቀች? በጣም ገረመኝ። እንደፈዘዝኩ መስኮቱ በኃይል ተበረገደ። ከዚያም የቁጭትና የንዴት ፈገግታውን ለማሳየት የጃንታይ ራስ ዘልቆ ታየን። እያፌዘ እንዲህ አላት፣ አለቃዬ ፈቃዶ ቢሆንልኝ እስቲ ይችን ወረቀት ይቀበሉኝ። ከእጁ ላይ ወረቀቱን መነጨቀችና ወሰደችበት። እኔንም ገፍተራ አድርጋ ወደ መቀመጫዋ እየሄደች አንተስ ምን ትጠብቃለህ? ማን ሊሰራልህ ነው? ወይስ ልዩ ትዕዛዝ እስኪደርስህ ነው? እያለች አመናጨቀችኝ። ይኸውልህ ወረቀትህን ያዝና ወደ ሥራ ሂድ። ምን ገተረህ? ውጣ።
የታዘዝኩበትን መስመር ለማወቅ ቶሎ ብዬ ብከፍተው አሁንም ያው ወደ ማኅበራዊ እርሻ ድርጅት ይላል። ይሄኔ ልቤ ደነገጠ። አሴል በዚያ መንገድ አለች። አይ ቢሆንም እንዴት አድርጌ ወደዚያ ሄዳለሁ? ሌሎቹ ሳይሄዱ ነጋም ጠባ እኔ ብቻ ወደዚያ መላኬ ለምንድን ነው? ድምፄን ከፍ አድርጌ እንደገና ወደ እርሻ ሞት ቢመጣም አልሄድም አልኩና ወረቀቱን ጠረጴዛው ላይ ወረወርኩላት። አይበቃኝም እንዴ? ስንቴ ነው በጭቃ የተለወስኩት? እስቲ እኔ ደጋግሜ የቀመስኩትን መከራ ሌሎችም ይድረሳቸው እንዴ? ለምን? በእውነት እየተቆጣች አሁን መጮሁ ፋይዳ የለውም። በዚህ ሳምንት ወደዚሁ መስመር እንድትሄድ ታዘሃል። ከፈለኩም የሳምንቱን 2 ላደርገው እችላለሁ። ስልጣን አለኝ። እንደ መጀመሪያ ሳይሆን መለስ ለስለስ ባለ አነጋገር አይ አሁን አልሄድም አልኳት። ጥሩ፣ እንዲያውም ወደ አለቃው ቢሮ መግባቴ ነው፣ አስረዳዋለሁ ብላ ወረቀቱን ለመውሰድ ብድግ አደረገችው። ሐሳብ ያዘኝ። አሁን ካልሄድኩ አሴልን ለምን ጊዜም ላላያት ነው። ይህም ባሰብኩ ቁጥር ሐዘኑ እየባሰብኝ ሄደ። ዛሬ ካልሄድኩ ለዘላለሙ እንደማላገኛት እያወቅኩ ከቀረው በሕይወቴ ሙሉ ከሐዘን ጋር ተቆራኝቼ ልኖር እችላለሁ። ስለዚህ ምን አባቱ የሆነ ይሁን ልሂድ ብዬ ወሰንኩ። በካዲቻ እጅ ላይ የነበረውን ወረቀት ስጭኝ፣ ይሁን እሄዳለሁ አልኩና በድንገት ከእጇ ላይ መንጥቄ ወሰድኩት። ይህን ሁሉ ቆሞ ያይ የነበረው ጃንታይ በቀስታ በሳቅ ከተንከተከተ በኋላ አደራህን ለአያትዬ ሰላም ታቅርብልኝ እንዳትረሳ አለኝ። ምንም አልተናገርኩ። ያንተ ያለ ሰውነቴ ብግን እርር አለ። በጥስጥስ አድርጌ ብጥለው ደስታዬ ነበር። ከንዴቴ የተነሳ መዝጊያውን እስኪነቃነቅ ድረስ በኃይል ዘግቼ ወደ መኖሪያ ቤቴ ሄድኩ። የነበረው እንዳልነበረ ክፍል 2 ይቀጥላል። ላይክ፣ ሼር፣ ኮሜንትና ሰብስክራይብ ማድረግ አይረሳ።